ለማህበራችን ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር 9ኛ መደበኛ ጠቅላላ ጉባኤና የ4ኛ ዓመት ምስረታ በዓል እንኳን አደረሳችሁ እንኳን በደህና መጣችሁ። እንግዲህ ዛሬ ቀኑን በማስመልከት አጠር ያሉና ቆንጆ ፕሮግራሞች ይኖሩናል። እነኚህም ፕሮግራሞች እስከ ፍጻሜው ወደ እናንተ ያደረስን ቆይታ የምናደርገው እኔ ማህሌት ቢተው እና ባልደረባዬ አቦ ማይጃራ እንሆናለን። አብራችሁን ቆይታ እንድታደርጉ እናሳስባለን። በጋ ከበጃ ያይ ወሊገላ መርሳ ሰግለፋ ከሱመስ ከበጃ ሁንዴፈማ ወጋር ፈፋ ወልዳው ጂገምታ ቁሰና ፍሊቂቱ ትሪት ከበጁፍ እዶ ከነጥ አርገምተን በገነጋን ዱፍተን አና ዱፍን ሲንጀቹ በርባል egan guyyaa har'aa sagantaa ajaa'ibaa hedduu qabannee isi fuuldura jirraa sagantaa kanas bifa ajaa'iba ta'een waliin kan dabarsinu ta'a. Sagantaa kanas qindeessee kan isin biraan gahaatii isin waliin turu ani Abboo Maayijaaraa Maahileet Bitoo ta'anaa turtii gaarii akka waliin taasisnu abdii guddaan qaba. Asumaan turtii gaariin waliin dabarsaan isin jedha. እንግዲህ የሚመለከተው አካል ምልአተ ጉባኤው መሟላቱን አረጋግጦ ዝግጅታችን መጀመር እንደምንችል አሳውቆናልና እጅግ አድርገን እናመሰግናለን። በቀጥታ ወደ ዕለቱ መርሃ ግብሮቻችን የምናልፍ ይሆናል። ኤጋን ቢፈከናን በሬኔ ፋያምኔ ዶከነቲ ያይ ወሊገላ መርሳ ሰግለፋ ከስመስ ከበጃ ሁንዴፈማው ጋር ፈፋ ወልዳ ኬኛ ከበጁፍ አስተርገምኔ ጅራ ሰገንታ ኬኛ ቢፋ አጃይባትን ከኔገሉታ ከለቱማን ገረሰነትሴን በነገራችን ላይ ሁላችሁም አምራችሁና ደምቃችሁ በሰዓታችሁ ስለተገኛችሁ እጅግ አድርገን ልናመሰግናችሁ እንወዳለን። የዛሬው መርሃ ግብራችን መሪ ቃል ልናስተዋውቃችሁ እንወዳለን። መሪ ቃላችን ራዕይን በፍቅር አቅፎ ህልምን በቢሊዮኖች አቅንቶ አድጓል እድራችን ታማኝ አገልጋይ አግኝቶ የሚል ነው። ይህ የዛሬ መርሃ ግብራችን egan sagantaa guyyaa har'aa qabannee jiru kana aadannoo mul'ata jaalalaan qabee abjuu miliyoonota qajeelchee guddate afooshni keenya tajaajila amanamaa argate kajedhuun ta'a. haga dhumaatitti waliin turra. እናመሰግናለን። እንግዲህ ዝግጅታችን የምንጀምረው ጥሪያችን አክብራችሁ እዚህ አዳራሽ የተገኛችሁ እንግዶቻችን እንኳን ደህና መጣችሁ በማለት ይሆናል። በዚህ መሰረት የማህበራችን የቦርድ ሰብሳቢ የተከበሩ አቶ ዝራ ወልደሰንበት፣ የማህበራችን መስራችና ዋና ስራ አስፈጻሚ የተከበሩ አቶ እንዳሻው ተገኝ፣ የተከበራችሁ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር አመራር ኮሚቴዎች፣ የተከበራችሁ የኢትዮ ጥሪት ስራ አስፈጻሚዎችና ሰራተኞች፣ እዚህ አዳራሽ ጥሪያችን አክብራችሁ የተገኛችሁ የተከበራችሁ አባላትና የአባላት ተወካዮች እንዲሁም ሁሉም ማዕረግ እንደተጠበቀ ሆኖ ጥሪ የተደረገላችሁ ውድ እንግዶቻችን በሙሉ ወደ ማህበራችን 9ኛ ዙር ጠቅላላ ጉባኤና 4ኛ ዓመት የምስረታ በዓል እንኳን በደህና መጣችሁ ለማለት እንወዳለን። ቶሌ ሰገንታ ኬኛ እርጋ በገነጋን ዱፍተኒን ኤገላ ከበጀሞ ኦቦ እዝራ ወልደሰንበት ወልት ቀባ ቦርዲ ወልዳው ጂገምታ ቁሰና ፍሊቂቱ ትሪት ከበጀሞ ኦቦ እንዳሻው ተገኝ ሆጅራ ወቺሳ ኦላና ወልዳው ጂገምታ ቁሰና ፍሊቂቱ ትሪት አከስመስ ወልት ቀባ ቦርዲ ዳበት ቶሎ ኦልቱማ ኢትዮ ትሪት ከበጀሞ ኬሱሞታ ኮሚሽኒ ወልዳሌ ሆጂ ገምታ ፌደራላራ ኢደነት ተርገምተን kabajamtoota koree hojii raawwachiistootaa fi akkasumas hojjettoota waldaa hojii gamtaa qusannaa filikii ituu xirriit kabajamtoota bakka bu'oota miseensota waldaa keenyaa akkasumas kabajamtoota keessummoota waamichisiniif taasifamee eddanatti yaa'ii waliigalaa marsaa saglaffaa akkasumas kabaja hundeeffamaa waldaa keenyaa kabajuuf asitti argamtan baga nagaan dhuftan anaa dhufuun isiniin jedha. የእንግዲህ የዛሬ መርሃ ግብራችንን ከመጀመራችን በፊት የማህበሩ የቦርድ ሰብሳቢ አቶ ዝራ ወልደሰንበትና የማህበሩ መስራች እንዲሁም ዋና ስራ አስፈጻሚ የሆኑ አቶ እንዳሻው ተገኝ ቦታቸውን እንዲይዙልን በክብር እንጠይቃለን። በጭብጨባ ወደ መድረክ ሸኙልን። አካቱማ ሴራ ወልዳው ጂገምታቲን ሰገንታናራ አባ ቀባ አባን ሰገንታ ከና ወልት ቀባ ቦርዲ ወልዳ ኬኛ ካንታን አከስመስ ወጅራ ወቺሳ ኦላና ወልዳ ኬኛ ካንታን ኢዶሳኒቲ አከኑ ቀበተን ኑሲመተን ይቱ ገለቶማ ከዛሬ 4 ዓመት በፊት ከወጣቶች መረዳጃ ድር ተነስታ የበርካቶች የዛሬ አለኝታ
የነገ ደግሞ ተስፋ መሆን የቻለችው የእናንተዋ ፍሬ ውድ ማህበራችን ኢትዮ ጥሪት በያኔዋ የባለራዕይዋ እድር ዳኛ በነበሩት አቶ እንዳሻው ተገኝ ሐሳብ አመንጭነት ተመስርታ ባህላዊ አሰራርን ወደ ዘመናዊ አሰራር በመለወጥ እንደዚህ አይነት ግዙፍ ህዝባዊ ፋይናንስ ተቋም መሆን የቻለች ስኬታማ ማህበር ናትና እንኳን ደስ አላችሁ። ወልዳን ሆጂ ገምታ ቁሰናፍ ልቂ ኢትዮ ጥሪት ወልዳ ወጎታ ፍረናራ ዱራ Afoosha wal gargaarsa dargaggoota ganda abbichuu jedhamee beekamuun hundeeffamee yeroo sanatti walitti qabaa afooshichaa kan turan obbo Indaashoo Tagany ammaan kana hojii raawwachiisaa olaanaa waldaa keenyaa ta'anii tajaajilaa kan jiran yaada jijjiiramaa fiduudhaan koreewwan garaagaraa dhaabanii gara kanatti akka guddatu taasisuun waldaan kunis garanatti guddatee namoota baay'eedhaaf tajaajila liqii qusannaaf gorsa diinagdee garaagaraa kennuun sadarkaa kanarra gaheera. Isinis baga gammaddan jechuu barbaada. እንግዲህ ውድ ታዳሚዎቻችን የስኬት እንዲሁ ዝም ብሎ በቃል ብቻ የሚገለጽ አይደለም። ይልቁንም በዚህ 4 ዓመት ውስጥ ከ15 ቅርንጫፍ በላይ በመክፈትና በርካቶችን እንደ ስማችን ጥሪት ማስቋጠር በመቻል በተግባር ያረጋገጥንበትም ስለሆነ ኩራት ይሰማናል። waldaan hojii gamtaa qusannaaf liqii ኢትዮ ጥሪት akka salphaatti miti kanas ga'e hojii geggeessitoonni waldichaa hojii raawwachiistonni waldichaa raawwattoonni waldichaa hawaasni yookaan miseensonni waldichaa dhamaatii guddaa dhamaa'uudhaan sadarkaa kanarra ga'e dameewwan 15 waggaa 4 keessatti banuu kan danda'edha. Kanaaf ammoo kabajaa fi ulfina guddaatu nutti dhagama. Haamilee hunda keessaniif kenna. እጅግ አድርገን እናመሰግናለን። እኛ እንግዲህ ለማህበራችን ለፕሮግራማችን ማስጀመሪያ ያክል ስለ ማህበራችን ትንሽ ነገር አልናችሁ እንጂ ባለፉት 4 ዓመታት ያሳካነው ስኬት ብሎም በዚህ የበጀት ዓመት ደግሞ የሰራነው እጅግ በጣም ብዙ ስራዎች ነው ያሉን። ቀጣይ ፕሮግራማችን የሚሆኑት እንግዲህ ከነዚህ ስራዎቻችን ጋር እናንተ የምትገናኙባቸው ነው የሚሆኑት። ፕሮግራማችንን ከመጀመራችን በፊት ግን በመክፈቻ ንግግር ዝግጅታችን የሚያስጀምሩልን የማህበራችን የወርድ ሰብሳቢ በክብር ወደ ፖዲየም የሚጋብዝልን ይሆናል። ባልደረባ ያቦማ ቶሌ ኤጋን sagantaa keenya kana amma ammaatitti eegallee itti jirra malee sagantaa keenya kanas walitti qabaan boordii waldaa keenya kan ta'an obbo Izraa Waldasanbat haasaa baniinsaa taasisuun kan nu saaqan ta'uu isaan kallattumaan garanatti nu simadha. እሺ አመሰግናለሁ። እንዴት አደራችሁ? የተከበሩ አቶ እንዳሻው ተገኘ የዚህ ታላቅ ማህበር የኢትዮ ጥሪት ቁጠባና ብድር ኃላፊነት የተወሰነ መሰረታዊ ስራ ማህበር፣ የተከበሩ አቶ በድሉ መለሰው የኢትዮጵያ ህብረት ስራ ኮሚሽን ህብረት ስራ ማደራጃ ዘርፍ ኃላፊ፣ የተከበራችሁ የኢትዮ ጥሪት ቁጠባና ብድር የጠቅላላ ጉባኤ ተወካዮችና ጥሪ የተደረገላችሁ የክብር እንግዶቻችን፣ የተከበራችሁ የኢትዮ ጥሪት የስራ አመራርና የቁጥጥር ኮሚቴ አባላት፣ የተከበራችሁ የኢትዮ ጥሪት ቁጠባና ብድር የስራ አስፈጻሚዎችና የመላው ማኔጅመንት አባላት እንኳን ለማህበራችን 4ኛ ዓመት የምስረታ በዓልና 9ኛ ዙር መደበኛ ጠቅላላ ጉባኤ በሰላም አደረሳችሁ አደረሰን። እንግዲህ ዛሬ ይሄ ቀን ልዩና ታሪካዊ የሚያደርገው ከዚህ ቀደም መደበኛ ጉባኤ የምናደርግበት ብቻ ሳይሆን ይህ ማህበር ስራ ከጀመረበት ወይ ደግሞ ከተቋቋመበት ቀን ጀምሮ የቁጠባና የብድር አገልግሎት ለአባላቶቹ በመስጠት ከጀመርን 4ኛ ዓመታችን ጭምር የምናከብርበት ድርብ ደስታ ላይ እንገናኛለን ማለት ነው። ስለዚህ ይህ ቀን ለእኛ ልዩ ታሪክ ነው። እንግዲህ እንደሚታወቀው ብዙ ፈተና የገጠመው በቀላሉ እንደዚህ አእምሮና ተውቦ በአባላቶቹ ታጅቦ የተመሰረተ ማህበር አይደለም። መጀመሪያ ሲመሰረት ስንት ነበረ? 85። በጣም ሊመሰገኑ የሚገባቸው የማኔጅመንት አባላትና ስራ አስፈጻሚዎች አሉ። ለምን ያለምንም ክፍያ ነው ይሄንን ማህበር እንደዚህ አእምሮና ተውቦ በዚህ ልክ በስኬት ሊገኝ የቻለው ማለት ነው። ስለዚህ እኔ ማመስገን የምፈልገው ዛሬ ምንድነው የመደበኛ ጠቅላላ ጉባኤ ብቻ ሳይሆን የምስጋና ቀንም ጭምር ነው ማለት ነው። እኛ ብር ሰብስበን ሳይሆን ራዕይን ወደ ተግባር ተቀይሮ የተመሰረተ ማህበር ነው ማለት ነው። ስለዚህ በጣም ይሄንን ቀንና ሌሊት እሁድም ጭምር ስራ ሰርተው ለዚህ ላደረሱ በሙሉ ምስጋና ትልቅ ነውና ማመስገን ይገባል ማለት ነው።
እንግዲህ ዛሬ የተገናኘንበት ትልቁ ፕሮግራማችን ምንድነው? የ4ኛ ዓመት 9ኛ ዙር መደበኛ ጠቅላላ ጉባኤ ለማካሄድ ነው። በዛ በተጨማሪ ደግሞ ያደረግነው በዓል ምንድነው? የ4ኛ ዓመት የምስረታ በዓላችን ነው ማለት ነው። ስለዚህ ይሄ ምንድነው? እንግዲህ ዛሬ 2018 በጀት ዓመት ምን ተሰራ፣ ማህበሩ ምን ሰራ ለሚለው ነገር እቅድ የነበረው 2017 ያቀድነውን የተፈጸመውን ሪፖርት ይቀርብልናል። እሱንም ገምግመን ወዴት እንሄዳለን ማለት ነው? ወደ 2019 ደግሞ ስልታዊ እቅድና የበጀት እቅድ ወይ ደግሞ የበጀት ሪፖርት ሰምተን እሱንም ተወያይተን እናጸድቃለን ማለት ነው። ስለዚህ እናንተም በሰዓቱ መጥታችሁ ይህንን ማህበር እንደዚሁ አእምሮ እንዲጀምር ላደረጋችሁ ለእናንተ ምስጋና ይገባችኋል። ስለዚህ እንዳልኩት በህጉ መሰረት የተሟላ ስለሆነ የዛሬ የ9ኛ ዙር መደበኛ ጠቅላላ ጉባኤያችን በይፋ መከፈቱን ከዚህ ሰዓት ጀምሮ አበስራለሁ። አመሰግናለሁ። እሺ በድጋሚ እናመሰግናለን። እንደምታውቁት ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ብዙ አባላትን የቤት የመኪናና የታላላቅ ቢዝነሶች ባለቤት በማድረግ ወደ ተሻለ ኢንቨስትመንት እንዲሸጋገሩና ህልማቸውን እውን እንዲያደርጉ ከፍተኛ ሚና እየተጫወተች ያለች ህብረት ስራ ማህበር ነች። በዚህ ስራዋ ሳትገደብ የበጎ አድራጎት ድርጅት አቋቁማ በተለይ በትምህርት መስክ በዚህ ዓመት ውጤታማ ስራ ሰርታ እውቅናና ሽልማትም ማግኘት ችላለች። እንግዲህ እንደዚህ ካሉት ስኬቶች ጀርባ ሁሌም አስተዋይና ባለራዕይ አመራር እንዳለ እሙን ነው። ከነኚህ አስተዋይና ባለራዕይ አመራሮች መካከል ደግሞ ግንባር ቀደም የሆኑ አንድ ሰው አሉ። እሳቸውን ወደ ፖዲየም ከመጋበዛችን በፊት የዕለቱ መርሃ ግብር መሪ ቃላችንን ልናስታውሳችሁ እንወዳለን። ይህም ራዕይን በፍቅር አቅፎ ህልምን በቢሊዮኖች አቅንቶ አድጓል እድራችን ታማኝ አገልጋይ አግኝቶ የሚለው ነው። Waldaan keenya waldaan hojii gamtaa qusannaaf liqii Itiyoo Xirriit hundeeffamee waggoota arfan kana keessatti tajaajiloota qusannaa liqii fi gorsa diinagdee garaagaraa kennuudhaan namoota baay'ee abbaa manaa, abbaa konkolaataa akkasumas hojjetaa biizinesii garaagaraa taasisuudhaan gara investimentii fooyya'aatti akka ce'anii qabeenya dhaabbataa dhuunfaa isaanii akka horatan taasisuu danda'eera. Kana qofa miti. Waldaan kun akkasumas hojjettoonni waldichaa fi hawaasni waldichaa wal ta'uudhaan namoota garaagaraa karaa tola ooltummaatiin tajaajiluun dhaabbata tola ooltummaa Itiyoo Xirriit jedhu hundeessuun hojiitti galee jira. Dhaabbanni kunis sadarkaa federaalaatti eeyyamaa fi beekamtii argatee hojiilee gurguddaa hojjechaati jira. Kanaaf haamilee ofii kennaami. Gara sagantaa keenyaatti seenuun dura hojiilee kana hundaayyuu duuba nama jabaatu jira. Namni kunis yeroo sanatti yaada afooyni wal gargaarsa dargaggoota ganda abbichuu gara waldaa hojii gamtaa jijjiirramee tajaajiloota kanneen akka kennu kan taasisan ammaan kanatti ammoo hojii raawwachiisaa olaanaa waldaa keenyaa ta'anii tajaajilaa kan jiran ergaa fi dhaamsa guyyaa har'aa nu dabarsuu kallattumaan isaanittas hin dabarsa. እሺ በጣም አመሰግናለሁኝ። የተከበሩ አቶ እዝራ ወልደሰንበት የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የቦርድ ሰብሳቢ፣ የተከበሩ አቶ ከፈለኝ አበበ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ የህብረት ስራ ማህበር የቁጥጥር ኮሚቴ ሰብሳቢ፣ የተከበሩ አቶ በድሉ መልሰው የኢትዮጵያ ህብረት ስራ ኮሚሽን የህብረት ስራ ማደራጃ ዘርፍ ኃላፊ፣ የተከበራችሁ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር የስራ አመራር ቦርድ የቁጥጥር ኮሚቴ አባላት እንዲሁም ንዑሳን ኮሚቴ አባላት፣ የተከበራችሁ የኢትዮ ጥሪት የስራ አስፈጻሚና መላው የማኔጅመንት አባላት፣ የተከበራችሁ የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር የጠቅላላ ጉባኤ የአባላት ተወካዮችና ጥሪ የተደረገላችሁ የክብር እንግዶች፣ የተከበራችሁ የዚህ ታሪካዊ በዓል ታዳሚዎች በሙሉ እንኳን ለማህበራችን 4ኛ ዓመት የምስረታ በዓል እና 9ኛ ዙር መደበኛ ጠቅላላ ጉባኤ በሰላም አደረሳችሁ አደረሰን። በጣም አመሰግናለሁ። ከዚህ ቀጥሎ እንግዲህ 2 ድርብ በዓል ነው። አንዱ 9ኛ ዙር መደበኛ ጠቅላላ ጉባኤ ነው። አንደኛው ደግሞ 4ኛ ዓመታችን ምንም እንኳን 1-3 ወር ቢያልፍም ከአባሎቻችን ጋር ነው የምናከብረው ብለን ዛሬ ላይ አንድ ላይ አምጥተናልና ምስጋና የሚገባቸውን ሰዎች እና አካላት እጠራለሁ። እኔ ስማቸውን ስጠራ
በጭብጨባ አብረን እናመሰግናለን ማለት ነው። የመጀመሪያ ምስጋናዬ የስራን ሰዓት የሚል ጽንሰ ሐሳብ ገዳቢና አሳሪ ጽንሰ ሐሳብን በጣጥሶና ጥሶ ተሻግረው ቀን ተሌሊት ሰርተው እንዲህ ባማረ መልኩ በኩራት እናንተ ፊት ሆነን እንድንናገር ውጤት ላመጡ ለመላው የኢትዮ ጥሪት ሰራተኞች ምስጋና አቅርቡልኝ። ሁለተኛ ምስጋናዬ ሰራተኞችን እንደ ቤተሰብ አባትና እናት ሆኖ ፍጹም ቤተሰባዊ ስሜት እንዲሰማቸውና ፍቅር እንዲያደርባቸው አድርጎ እጅግ በጣም ወርቃማ የተቋማዊ ስርዓት ተቋማዊ ባህል ለገነቡ ለኢትዮ ጥሪት የስራ አስፈጻሚዎች እና መላው ማኔጅመንት ምስጋና አቅርቡልኝ። ሶስተኛ ምስጋናዬ በየወሩ ስራዎቻችንን ያለመታከት እየገመገሙ ማስተካከል ያለብንን እየነገሩንና አቅጣጫ እያሳዩን ሲከታተሉንና ሲደግፉን ለነበሩ ለማኔጅመንት፣ ለቦርድ አባላት፣ ለቁጥጥር ኮሚቴ አባላትና ለሌሎች ንዑሳን ኮሚቴ አባላት ምስጋና በጭብጨባ አቅርቡልኝ። ሌላው የኢትዮ ጥሪት ከተመሰረተችበት ቀን ጀምሮ በልዩ ሁኔታ በተለያዩ ነገሮች ድጋፍ ሲያደርጉልን የነበረ ምክንያቱም ዛሬ የምስረታ በዓል ነው። ከዚህ በፊትም አመስግነናል። እውነት ለመናገር በልዩ ሁኔታ እንዲመሰገኑ ስማቸውንም ምጠራው አቶ ቶሎሳ ቱራንና ወይዘሮ እናቴነሽ ሀብታሙን በጭብጨባ አመስግኑልኝ። አምስተኛ ምስጋናዬ እንዲህ በአማረ መልኩ ተሰብስበን ሁለቱንም ድርብ በዓላችንን እንድናከብር ቀን ተሌሊት ደፋ ቀና ሲሉ የነበረ የጠቅላላ ጉባኤ ዝግጅትና የአራተኛ ዓመት የምስረታ በዓል ዝግጅት ኮሚቴ እንድታመሰግኑልኝ። ሌላው እንዲህ ስንሰራ እንግዲህ እያንዳንዱን ነገር እየተከታተሉ ከቁጥጥር ኮሚቴና ከቦርድ አመራር ጎን ለጎን የኢትዮጵያ ህብረት ስራ ማህበር ኮሚሽንን እንድታመሰግኑልን። ከዚህ ጋር ተያይዞ የኢትዮጵያ ህብረት ስራ ማህበር ኮሚሽንን ወክሎ እዚህ የተገኙት አቶ ገድሉ መልሰውን እንግዲህ ከዚህ ከአዲስ አበባ ወደ ፌዴራል ከመሄዳችን በፊት ጀምሮ እያንዳንዱን የህግ አካሄዶችን እየመከሩን እያሳዩን ትልቅ ድጋፍ ዛሬ ኢትዮ ጥሪት የፌዴራል ህብረት ስራ ማህበር በፌዴራል ደረጃ ተመዝግባለች ብለን የምንናገረው ትልቅ ድጋፍ አድርገውልናልና ተናጥል እንደ አንድ ሰውም እንድታመሰግኑልኝ ይፈልጋለሁ። የመጨረሻውና ከሁሉም የበለጠ ደግሞ ገና እድር ሳለን እንዲህ እንድንደራጅ ዛሬ እዚህ እንድንሰበሰብና ከዚህ በላይ እንድናመሰግን የተመሰገኑት ሁሉ ሚናቸውን እንዲወጡ ምክንያትና መነሻ የሆኑት የአደራጅ ኮሚቴ አባላት የነበሩ አቶ ተሩ አለሙ፣ አቶ ክዳኔ ደምሴልና አቶ ተመስገን ከበደን እንድታመሰግኑልኝ በጣም አመሰግናለሁ። እንግዲህ ድርብ በዓል ነው ብለናልና ስለ 4 ዓመት አጠር አድርጌ የተወሰኑትን ብቻ እናገራለሁኝ። የጠቀስናቸው ሰዎች ምን አመጡ፣ እንዴት እንደዛ ልናመሰግን ቻልን የሚለውን ለማሳየት ነው። ከዛ በፊት ግን ምናልባት እንግዲህ በዚህ 4 ዓመት ዝም ብሎ አልጋ በአልጋም አይደለም፣ ብዙ ተግዳሮቶች ይገጥሙናል። ብዙ ሰዎችን አገልግለናል። ማገልገል ብቻ አይደለም ደግሞ ሰውነንና ልናስቀይምም እንችላለን። በአገልግሎትም ሕግም ከልክሎን እንደዛ አይነት ሰዎች ካሉ ዛሬም ለሰዓት መዘግየቱ ይቅርታ ጠይቃለሁኝ። እሺ፣ አመሰግናለሁ። እኔ እንደ መሪ 4 ዓመት እንዴት መጣ ከእድር እዚህ እንዴት ደረሰን ምን ሰራን ብዬ ሳስብ በልበ ሙሉነት ነው ተአምራዊ የሆነ ስኬትን አስመዝግበን እዚህ ደርሰናል የሚል በጥቅል በጣም እጅግ በጣም ትልቅ። ይሄንን ስል ከሌሎች መሰል ተቋማት ጋር እንዲሁም በማንኛውም በሁሉም የእድገት መለኪያዎች በሁሉም ፓራሜትሮች
እጅግ በጣም ከፍተኛ እድገት አሳይተናል። የሀብት ክምችትም ስናይ ከምንም ነው የተነሳው። ከምንም እድር ስንል አንዳንድ 100 ብር ነበረ ስናዋጣ የነበረውና ከምንም ተነስተን አሁን በቢሊየን ነው እያወራን ያለ ነው። ሌላው ትልቅ ሰራን የምለው እኔ በዚህ 4 ዓመት በተለይ ደግሞ ዘንድሮ እጅግ በጣም ጠንካራ ስርዓት ዘርግተናል። ዘመናዊ የሆነ የአሰራርና ቴክኖሎጂን ትልቅ መሰረት ተጥሏል ማለት ነው። ዘንድሮ እና እቺን 4 ዓመት የሰራናቸው አንድ ላይ ምናልባት ወደ 10 ዓመት ውጤታቸውን እያየን የምንሄድ ይሆናል ማለት ነው። በቦርድ እና በቁጥጥር ኮሚቴ ውስጥም የዩኒቨርሲቲ ምሁራን እንዲካተቱ ተደርጎ ቁጥጥር ኮሚቴ ውስጥም የዩኒቨርሲቲ ምሁራን ራሱን ኮኦፐሬቲቭን እና ፋይናንስን ሲያስተምሩ የቆዩ እያስተማሩ ያሉት ማለት ነው። እንደዛው የቦርድ አባላት ውስጥም የዩኒቨርሲቲ ምሁራን እንዲገቡና ጠንካራ ስርዓት እንዲዘረጉ ሲያስተምሩ የነበረውን እንዲተገብሩ ትልቅ መድረክ አመቻችተናል ማለት ነው። ስርዓት ዘርግተናል። እንዲሁም የስራ አስፈጻሚ አባላት ውስጥም ከ50% በላይ 10 ሰው ነው 5 ሰው የዩኒቨርሲቲ ምሁራን ረጅም ጊዜ ይሄንኑ ኮኦፐሬቲቭን እና ፋይናንስን ሲያስተምሩ የቆዩ ሰዎች ናቸውና እነኚህ ሰዎች ትልልቅ በሚሊዮን የሚቆጠር የወረቀት ስራዎችን ቤት ውስጥ ነው እየሰራን ያለ ነው። ቤት ውስጥ ነው። ይሄ ደግሞ አሁኑኑ አይደለም ውጤት የሚታየውና ቀጣይ 10-15 ዓመታት እያጨድን የምንኖር ስራ ነው እየሰራን ያለ ነው። ይሄንን እንግዲህ ከተናገር የዘንድሮስ የሚለውን ብዙ ማሳያዎችን በንጽጽር ይዣለሁ። የምትይዙልኝ በዚህ ዓመት እስከ ዛሬ 3 ዓመት ከ3 ወር አካባቢ ተደምሮ እንኳን አያክልም። በአንድ ዓመት የተሰራው ከእጥፍ በላይ ሁላ ነው አንዳንዶቹ። በአጠቃላይ ግን እስካሁን የሰራናቸውን ውጤቶቻችን አጠናክረን እንቀጥላለን ብቻ ሳይሆን እጥፍ ድርብ አድርገን እንቀጥላለን። በጎ አድራጎት ድርጅት ዘንድሮ በሰፊው እየሰራን ቆይተን እንዲሁ በየዘርፉና በየፍርጃው ስናግዝ ቆይተን ፍቃድ አግኝተን የኢትዮ ጥሪት በጎ አድራጎት ድርጅት የመሰረትንም በዚህ ዓመት ነው ማለት ነው። ማሳሰቢያ ሊሆን የሚችለው የመጀመሪያው ለፕሮግራም መሪዎች ነው የሚሆነው። እንደምንም ብላችሁ አጠር አድርጋችሁ ሳታንዛዙ ሳትደጋግሙ ብትመሩ መሪው። ሌላው ደግሞ ሪፖርት አቅራቢዎችም ሪፖርትን እቅድ አቅራቢዎችም ፈጠን ብላችሁ ያዘጋጃችሁትና የተዘጋጃችሁበትን በተሰጣችሁ ሰዓት ብቻ ውስጥ ትጨርሱልናላችሁ። በድጋሜ እንኳን ለ4ኛ የምስረታ በዓላችንና ለ9ኛ ጠቅላላ መደበኛ ጉባኤ በሰላም አደረሳችሁ እላለሁኝ። አመሰግናለሁ። Thank you.